አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ብያለሁ ሁላችሁንም። ቻናሌ ላይክ፣ ሰብስክራይብ፣ ሸር በማድረግ ጀምሩ ማለት ነው። ኢንሻአላህ ዛሬ ከመጀመሪያ እስከ መጨረሻ የዩቲዩብ አከፋፈት አሳያችኋለሁ ማለት ነው። ዩቲዩብ መክፈት እየፈለጋችሁ በህፃን ልጅ ያርጋችሁ ምከፍቷላችሁ ማለትም እድሜው በህፃን ልጅ ሆኖ ከ18 ዓመት በታች ሆኖ ቪዲዮ ትልቁበት የሰረዝ ምልክት የሚያመጣ አይነት ማለት ነው። ስለዚህ በትክክል ጥሩ አድርጋችሁ ለመክፈት እንዲመቻችሁ ይህንን ቪዲዮ እስከ መጨረሻ መከታተል ይኖርባችኋል ማለት ነው። እንዲሁም ደግሞ አቡጌዳ የሚል ቻናል ላይ ሰርች አድርጋችሁ ከሱ ብታዩ ደግሞ የበለጠ ይገባችኋል ብዬ አስባለሁኝ። እኔም ደግሞ በቻልኩት አቅም አስረዳችኋለሁ ማለት ነው። ዩቲዩብ ቻናሌ ላይ ዩቲዩብ ላይ እገባለሁኝ ቻናል ለመክፈት ማለት ነው። ቻናል ክሬት ለማድረግ ዩቲዩብ ላይ እገባለሁ። ዩቲዩብን ተጭኔ እዚህ ጋር እንደዚህ ያመጣል። ይሄንን ዋናው ቻናል ላይ አይደለሁም አሁን እንደዚህ ያመጣላችኋል። የሰውን ምልክት ትጫኑና እዚህ የመደመር ምልክቷን አካውንት ብላችሁ ትጫኑላችሁ። ከዛ መደመር ምልክቷን ትጫኑ እንደዚህ ያመጣላችኋል። እናንተ ኢሜል አስገቡ የሚለውን ካይሆን መጫን ያለባችሁ ክሬት አካውንት የሚለውን ነው መጫን ያለባችሁ ማለት ነው። ክሬት አካውንት የሚለውን ተተጫኑ በኋላ ክሬት አካውንት የሚለውን እንጫናለን እንደዚህ። ከዛ ወንድ ከሆናችሁ ሴት ከሆናችሁ እየለያችሁ ነው ማድረግ ያለባችሁ። እዚህ ጋር የመጀመሪያውን እጫናለሁኝ። ከዛ አሁን ለምሳሌ ስሙ ብዬ ልክፈት ማለት ነው። ዩቲዩብ ከራስ እንደዚህ አረኩት። ከዛ በኋላ ኔክስት እለዋለሁ ማለት ነው። ለእናንተ ለማሳየት ነው እንጂ እኔ መክፈት ከፈልጌ አይደለም። ግን ለእናንተ ለማሳየት ስለሆነ ቪዲዮውን በትክክል ለውጥ ማለት ነው። ኢንሻአላህ በደንብ እንደሚለይላችሁ ተስፋ አደርጋለሁ። እዚህ ጋር ቀን ትሞላላችሁ 7 ብዬ ወይም ደግሞ ዛሬ 20 ምናምን ነው። እስቲ በእንደዚህ ልምላው ዝም ብዬ። ከዛ እዚህ ጋር ዓመተ ምህረት ትሞላላችሁ በማን ነው ወራቱ ማለት ነው። አሁን ለምሳሌ እዚህ ላይ ላድርገው የተወለዳችሁበት ዓመተ ምህረት ስለሆነ ማለት ነው። እንግዲህ ስትከፍቱ ማድረግ ያለባችሁ በ1985 ወይም ደግሞ 75 ከ85 በታች አድርጉት ማለት ነው። ከ70 እስከ 73 74 75 76 77 78 79 80 እስከ 85 ድረስ ብታረጉት የተመረጠ ነው። ምክንያቱም ከዛ በላይ ስትሆኑ እድሜያችሁ ትንሽ ነው። ከ18 ዓመት በላይ ያለ ቪዲዮ ብትለቁም እይታም አይኖረውም፣ አንደኛ ተቀባይነት የለውም። ስለዚህ እኔ አሁን በ83 ላድርገው እስኪ። እኔ ዋናው ዩቲዩብ ቻናሌ በ75 ነው የከፈኩት። ከዛ እዚህ ጋር ይሄንን ቀኑን ሞላን 25 የተወለዳችሁበትን ቀን ስለሆነ የሚለው ከ18 ዓመት በላይ መሆን ስላለበት እንደዛ አድርጉት ማለት ነው። ከዛ እዚህ ጋር ጫናለሁ። እችን ስከፍታት ወንድ ወይስ ሴት ይላል። ወንድ ከሆናችሁ ይሄንን ሜል የሚለውን አድርጉ። ሴት ከሆናችሁ ደግሞ ፋሚል የሚለውን አድርጉ ማለት ነው። ይሄንን አደርጋለሁ የኔ ሴት ስለሆነ ስሙ። ከዛ እዚህ ጋር ኔክስት እላለሁኝ። ኔክስት እላለሁኝ። ኢሜይሌን እዚህ ያመጣልኛል። ወይም ደግሞ ቁጥር ያለው ኢሜይል ከሆነ የምፈልገው መለስና እንደዚህ መለስና እዚህ ጋር ከዛ እንደዚህ አረግና ሄዳለሁ። ስለሞላሁት እዚህ ጋር ይሄ ቁጥር ያለው አመጣልኝ። ከዛ የመጀመሪያውን ማለትም
ሌላ ትርፍ አካውንት ብትከፍቱ እንኳ ቁጥር እንዴት መለያ ቁጥር ያለው ቢሆን የተመረጠ ነው ዩቲዩብ እንትናችሁ ማለት ነው። ስለዚህ እዚህ የመጀመሪያውን መርጣለሁኝ እኔ የመጀመሪያውን ተመረቁ በኋላ እንደዚህ ያመጣልኛል። ኔክስት እለዋለሁኝ ማለት ነው። ኔክስት ታልኩ በኋላ ፓስፖርት ይጠይቀኛል ማለት ነው። እዚህ ጋር ዋናውና አስፈላጊው ነገር እዚህ የምታስገቡት ፓስፖርት ቁጥር ነው ማለት ፓስፖርት ነው ማለት ነው። ፓስፖርታችሁ የማይጠፋችሁ ወይም ደግሞ የማትሳሳቱት። ለምሳሌ እኔ ለእናንተ ለማሳየት እስከሆነ ድረስ ሰሙ ከዛ 2 3 4 5 6 እንደዚህ ያረኩት ማለት ነው። እናንተ ይሄንን ስክሪንሾት አድርጋችሁ መያዝ ትችላላችሁ ማለትም ቀርጻችሁ መያዝ ትችላላችሁ እንዳይጠፋችሁ፣ ወይም ደግሞ በወረቀት በማስታወሻ መያዝ ትችላላችሁ ማለት ነው። ዋናው ነገር ዩቲዩብ ስትጠቀሙ ፓስፖርቱና የዩቲዩብ ኢሜይሉ ነው ማለት ነው። ስልክ ላይ እንኳን ለመቀየር ፓስፖርት ታላወቃችሁት መቀየር አትችሉም። ግዴታ ፓስፖርቱ ያስፈልጋችኋል። ስለዚህ አሁን እኔ ይሄን ፓስፖርት ሞልቻለሁኝ። እዚህ ጋር ኔክስት እላለሁ ማለት ነው። ኔክስት ስለው እንደዚህ ይሄው ፓስፖርቴ እዚህ ተደብቋል። ይሄው ከዛ እንደዚህ መጥቶልኛል። ኔክስት እለዋለሁ ማለት ነው። እዚህ ጋር ኔክስት ስለው እንደዚህ ያመጣልኛል። ከዛ እንደዚህ ሲያመጣ እንደዚህ ወደ ላይ ትሎታላችሁ። አሁን ላይ ስልክ ቁጥር ሙሉ እያለ አይደለም። በፊት ግን ስልክ ቁጥር ሙሉ ይል ነበር። ስለዚህ አሁን እንደዚህ ያመጣላችኋል። ይሄንን ተስማምቻለሁ አልተስማማሁም የሚለውን ነገር ልብ ብላችሁ ታውታላችሁ ማለት ነው። ይሄንን ሁሉንም ልብ ብላችሁ ታውታላችሁ። እዚህ ጋር ይሄ ተስማምቻለሁ አልተስማማሁም የሚለውን ነገር ሁሉንም ማንበብ አይጠበቅባችሁም። ይሄንን ማንም አንብቦ እንትን አይለውም ማለት ነው። ስለዚህ እናንተ ማለት ያለባችሁ ምንድነው እዚህ ጋር ይሄን ተጭናችሁ መክፈት ነው ማለት ነው። መጨረስ ያለባችሁ ነገር ይሄንን ይሄ ሁሉም ህግጋቶቹ ናቸው ማለት ነው። ይሄ እንግዲህ ሁሉም እንግሊዝኛ የተጻፈው ህግጋቶቹን ማሟላት ትችላላችሁ ወይ ከዩቲዩብ ጋር የሚሄዱ ህጎች ማለት ነው። ስለዚህ አውል ነው ማለት ያለብን እኛ ተቀብለናል ነው የምንለው። እዚህ ተቀብያለሁ እላለሁ ማለት ነው። ሸበካ ትንሽ እንሻላ በዚህ መልኩ አሁን በዚህ መልኩ ዩቲዩብ ቻናሉ ተከፈተ ማለት ነው። ይሄው አሁን የከፈትኩት ቻናል ይሄ ነው። ፕሮፋይል ታደርጋላችሁ። ፕሮፋይል ጋራኒ ላይ ሄጄ ፕሮፋይል አምጥቻለሁ ዝም ብዬ ለማሳየት ስለሆነ ይሄው ፕሮፋይልን አረጋለሁኝ እዚህ ማለት ነው። ከዛ እዚህ ጋር ደግሞ የምንፈልገውን ነገር እንጥፋለን። እዚህ አይደለም መሰለኝ እዚህ እንጫንና ይሄው ዩቲዩብ ቻናሉ ክሬት ሆኗል አለኝ ማለት ነው። ይሄው አሁን ዩቲዩብ ቻናል ክሬት አድርጌያለሁ ማለት ነው። ከዛ እዚህ ጋር ቻናሌን ሰብስክራይብ አድርጉኝ ምናምን ብላችሁ መጣፍ ትችላላችሁ እዚህ ላይ መጨረሻ ላይ ማለት ነው። ከዛ በኋላ ቪዲዮ ነው። ቪዲዮ እንግዲህ እዚህ ጋራሪ ተገባችሁ በኋላ ቪዲዮ ቅርታ ቪዲዮ ላይ ያወጣይ ስለሆነ ቆይ እዚህ ጋር ስታረጉት ሾርት ቪዲዮ ነው የሚላችሁ። እዚህ ደግሞ እዚህ ላይ ስታረጉት ደግሞ ላይቭ ግቡ ነው የሚላችሁ ማለት ነው። ስለዚህ እኔ ሾርት ቪዲዮን ሳይሆን የምፈልገው መቀረጽ ሳይሆን የምፈልገው ቪዲዮ ለመጫን ነው የምፈልገው ማለት ነው። ስለዚህ ቪዲዮ የሚለውን እጫናለሁ እዚህ ላይ ማለት ነው። ከዛ ቪዲዮ የሚለውን ትጫነው እንደዚህ ጋራሪ ያስገባኛል ማለት ነው። እኔ የምፈልገውን ቪዲዮ ከዚህ ከጋራሪ ላይ ጭናለሁ ማለት ነው። እንደዚህ ደመና የውሃ ክብደትን መሸከም ሲያቅተው እንደዚህ ሳመጣ ልብ ሲሰበርና እንደዚህ ሳመጣ እንትኑ ሸር አድርጌ ይለኛል ማለት ነው። ከዛ ኔክስት እላለሁኝ እዚህ ጋር ኔክስት ስለው አሁን ቪዲዮ አጭር ስለሆነ ምንድነው የሚሆነው ስቶሪ ላይ ነው የሚሆነው ማለት ነው። ስለዚህ ምን ትልቅ ቪዲዮ ልጫን
በወንድም በኩል አንድ ሰዓት አንድ ደቂቃ ከምናምን ነው ይሄ። እስኪ ኢንሻአላ አድርገው። ይሄም ኔክስት እንደዛው ነው የሚያመጣው። ከዛ እንደዚህ ስትጭኑ እዚህ ጋር ጣፉ ይላችኋል። በትልቁ ሲሆን ደግሞ በዚህ ነው የሚያመጣው። ወደዚህ በትልቁ ሲሆን ቪዲዮ ትልቅ ከአንድ ደቂቃ በላይ እስከ 3 ደቂቃ ሲሆን በዚህ ረጅም ሆኖ ነው ጻፉ የሚላችሁ። እዚህ ላይ ትጥፋላችሁ ርዕሱን። ይሄ ማለት ነው ይሄ ምን እንደሚል ቪዲዮ ምን እንደሚያስተምር ቪዲዮ ርዕሱን ትጥፋላችሁ ማለት ነው። አሁን ይሄን ጸጥ ብሎ ነው የሚለው ጸጥ ከዛ እንደዚህ ጸጥ ብሎ የሚኖሩ ሰዎች ምናምን ይላል እዚህ ጋር ማለት ነው። እናንተ ማስተካከል ያለባችሁ ነገር መጀመሪያ ስለሆናችሁ እንደዚህ ነው መሆን ያለበት ይሄ ማለት ነው። እዚህ መጀመሪያው ላይ ይሄ ከሆነ ፕራይቬት ነው እናንተ ብቻ ናችሁ የምታዩት እንጂ ማንም ሰው አያየውም። እዚህ ጋር ደግሞ እናንተ የፈቀዳችሁላችሁ ሰዎች ብቻ ናቸው የሚያዩት። ይሄ ግን ሁሉም ሰው እንዲያየው መጀመሪያው ላይ ነው ማድረግ ያለባችሁ ማለት ነው። ጠይብ ከዛ እዚህ ታች ተወርዱና ደግሞ እዚህ ጋር ይሄንን ትጫኑታላችሁ ቪዲዮ እንዲታይ። ከዛ አለው ቪዲዮ ኤንድ ምናምን ይሄ እንግሊዘኛ እኔ በመስኮት ነው የተማርኩት። አልሞም እዚህ ላይ መጀመሪያው ላይ አድርጉት ይሄንንም ማለት ነው። ተአከዱ ቪዲዮውን ሸር ከማድረጋችሁ በፊት። ከዛ አሁንም እዚህ ጋር ትገቡና ይሄ እንኳን ሞኔታይዝ እኮ ነው። ይሄ ኖ ወይም ኤስ የሚለው ላይ ከሆነ ማድረግ የለባችሁ። ሁሉንም እንዲያተናቁት ይሄን ተውት ማለት ነው። ይሄ ሞኔታይዝ ተኮኑ ዶላር ለመቀያየሪያ ስለሆነ ከዛ አሁንም እዚህ ጋር ጫናለሁ። ይሄም እንደዛው ነብሳሽ እዚህ ጋር ደግሞ ኮሜንት ማለት ነው። ሰዎች አስተያየት እንዲሰጧችሁ ትፈልጉ ይሄንን አርጉ፣ ኦን አርጉት። ካልፈለጋችሁ ደግሞ ማንም ሰው አስተያየት አይሰጣል እንፈልግም ካላችሁ ኦፍ አርጉ። አለቀ። ይሄ ነው ማለት ነው። እንደዚህ አድርጋችሁ ከዛ በኋላ እዚህ ጋር ነክታችሁ ሼር አርጉት ቪዲዮ ማለት ነው። ከታች ማለትም ቪዲዮ ትልቅ ከሆነ አሁን ይሄ ሾርት ቪዲዮ ነው፣ ትንሽ ነው ማለትም አንድ ደቂቃ ነው። ከ8 ደቂቃ ከ6 ደቂቃ እስከ ከ4 ደቂቃ በላይ ሲሆን ሾርት ቪዲዮ ታይሆን የሚያመጣልን ቪዲዮ ነው ቪዲዮ እንጂ ሾርት ቪዲዮ አይደለም። አሁን ይሄ ትንሽ ስለሆነ ሾርት ቪዲዮ ነው። ይሄን ተጫንኩት። ይኸው እየዞረ ነው እየጫነልኝ ነው ማለት ነው ከቻናሌ ላይ። በዚህ መልኩ ቻናላችሁ መክፈት ትችላላችሁ። ቀላል ነው በጣም። ኦኬ ቪዲዮ እየተጫነ ነው። እዚህ ጋር ያሳያችኋለሁ። ይሄውስ ቪዲዮ እየተጫነ ነው። 80 ደርሷል። ይዞር ሲጨርስ ቪዲዮውን አሳያችኋለሁ እንዴት እንደተለቀቀ። በዚህ መልኩ አድርጋችሁ ቀላል ነው መክፈት ትችላላችሁ ማለት ነው። ከዛ በኋላ ጎግል ላይ ገብታችሁ ጎግል አካውንት የሚል ላይ ሴቲንግ ገብታችሁ በሴቲንግ ጎግል አካውንት የሚለውን ተጫናችሁ በኋላ ሄዳችሁ ቬሪፋይ ስታደርጉ በኋላ ላይ ማለት ነው ዩቲዩብ ሞኔታይዝ ለማድረግ ስትዘጋጁ ቬሪፋይ ከማድረጋችሁ በፊት ስልክ ቁጥር ወይም ደግሞ የምፈልጉትን ነገር ማስገባት ትችላላችሁ። ማለትም የኢትዮጵያ ስልክ ቁጥር ከፈለጋችሁ ሎኬሽኑ ወደ ኢትዮጵያ ማድረግ ተፈለጋችሁ የኢትዮጵያ ስልክ ቁጥር ታስገባላችሁ። ከዛ ይስተካከልላችኋል ማለት ነው። እዚህ ጋር ቪዲዮ ተለቀቀ ሸር ተደረገ ማለት ነው። ማንም ሰብስክራይብ ብሎ የሚኖሩ ሰዎች ከሴትም በኩል በወንድም በኩል አውርተው ከ18 ዓመት በታይ የሆኑ ከሆኑ ይህንን ዲሊት ያደርገዋል እንዳለ ስርዝ ያለ ያደርገዋል። ይህን በቃ በጣም ሳቄታ በጣም ተጫዋች የነበሩ ወንዶችና ሴቶች ዝም ብላለች። ዝም ምክንያቱም ምን ታደርጋለህ ታዲያ? ስታወራ ለምን አወራ ነው ወይ ንግግር አያምርብህም ነው? ከሆነ እንነጋገር ነው። ልክ ስትነጋገር እኔ ያልኩት ብቻ ይሁን እኔ ያልኩት ብቻ ይሁን ከሆነ ለምን ለንግግር እንቀመጣለን? እኔና አንቺ ለምን ለንግግር እንቀመጣለን? እኔ ያልኩት ብቻ ይሁን የምትይው ለምን ካንቺ ጋር ያው በዚህ መልኩ እንትን ማለት ትችላላችሁ ማለት ነው። ዩቲዩብ መክፈት ትችላላችሁ፣ መጠቀም ትችላላችሁ። በጣም ቀላል እና ስሬስ ነገር ነው ዩቲዩብ መክፈት። ግን መረከዝ ያለባችሁ ነገር ኢሜይላችሁ ላይ እና
ፓስወርዱን ማለት ነው መርሳት የሌለባችሁ። በወረቀት ጅልና ወረቀት የያዘውን ሞኝና ወረቀት የያዘውን አይለቅ ይላል ያገሬ ሰው። ወረቀት የያዘውን አይለቅም ማለት ነው። ስለዚህ በወረቀት ጽፋችሁ ብትይዙት ተመራጭ ነው። ተስልካችሁ ስልካችሁ ሊበላሽ ይችላል፣ አይታወቅም፣ ሊጠፋ ይችላል። ስለዚህ በወረቀት ጽፋችሁ ብትይዙ ተመረጠ ነው። በዚህ መልኩ ዩቲዩብ መክፈት ትችላላችሁ። በጣም ቀላል ነው። አካብዳችሁ አትያዙት። ዩቲዩብ ለመስራት ተፈለጋችሁ ስሩ። ግን ዩቲዩብ ትዕግስት ይጠይቃል። ትዕግስታችሁን ያስጨርሳችኋል። በደንብ ነው ትዕግስት የሚጨርሰው። 1000 ሰብስክራይብ ለመሙላት 4000 ዋች አወር ለመሙላት ከዛ በኋላ ያ ሞልቶ ታለቀ በኋላ ሰብስክራይብ እና ሰዓት ተሞላ በኋላ መቼ ነው ፈተናው? ሞኔታይዝ ለማድረግ ምን ያክል ቅንጭላት እንደሚያዞረን እኔ ነኝ የማውቀው። 2-3 ጊዜ ነው የደከምኩት ሞኔታይዝ እየተነሳ። አሁንም ቻናሌ ሞኔታይዝ ተነስቶብኛል። አበረታቱኝ እስኪ ሞኔታይዝ እንዲመለስልኝ፣ ሰዓት እንዲቆጥርልኝ ቪዲዮ ይነውልኝ ማለት ነው በደንብ